በአሁኑ ሰዓት እጅግ በጣም አስገራሚ መረጃ ወጥቷል። ትናንትና እንደነገርኳችሁ ኤፕስቲን ፋይል ወጥቷል። ይህም ፋይል እንግዲህ ወደ 3 ሚሊዮን የሚጠጉ ዳታዎችና እንዲሁም በተጨማሪ ወደ 2000 የሚጠጉ ቪዲዮዎች በተጨማሪም ወደ 180,000 የሚጠጉ ፒክቸሮች እንደወጡ ነግሬያችኋለሁ። የፒክቸሩን ነገሩን እንተውና ወደ አፍሪካ ቀንድ መጥቷል። አፍሪካ ቀንድ ብቻ አይደለም፣ ወደ ኢትዮጵያ ጎረቤት ሀገር ማለትም በቅርቡ በእስራኤል ሪኮግናይዝ የተደረገችው ወደ ሶማሌላንድ ነገሩ ገብቷል። ፋይል ተገኝቷል። ሙሉ ነገሩ እስኪጣራ ድረስ ፒክቸራቸው ማውጣት የማልችለው አንድ የሶማሊያ ባለስልጣን በዛው ተገኝተው ነበር። እንደ ፈረንጆች አቆጣጠር በ2011 ተብሏል። እኚህም አብዱል ከሪም መሐመድ ኢድ የተባሉ የሶማሌላንድ እጅግ በጣም ከፍተኛ አመራር ማለትም የቴሌኮም ዋና ዳይሬክተር የሆኑት አመራር በዛ የተገኙበት ምክንያት የሶማሌላንድን የሀገርነት ጥያቄ ሎቢ ለማድረግ ነው። በዛ ለሚገኙ የፖለቲካል አመራሮች እንዲሁም በተጨማሪ በዛ ፓርቲ ላይ ወይም በዛ ስብስብ ላይ ለሚገኙ ባለሀብቶች በሶማሌላንድ መጥተው ኢንቨስት እንዲያደርጉ በጣም ትላልቅ የሆኑ ስቱዲዮዎች ማለትም ፊልም ፕሮዲዩስ የሚደረግባቸውን ስቱዲዮዎች እንዲሰሩ ከጂኦፖለቲክስ አንጻር ምን አይነት ኢንትረስት እንዳላት ሀገሪቷ በተጨማሪም ኢኮኖሚካሊ የሆነ ፕሮፖዛልም አቅርበው ነበር ተብሏል። እነዚህም ከፍተኛ የሆኑ የፖለቲካል አመራሮች በዛ በማግኘት እንግዲህ እነዚህ ነገሮች ሎቢ አድርገዋል ተብሏል። ይሄም እንግዲህ በፋይል ተደርጎ ተይዟል። ኢሜይልም ተገኝቷል። ፋይሎቹም እንደምትመለከቷቸው እንደዚህ አይነት ፋይሎች ናቸው። እነዚህ ናቸው የነበሩት ኮንቨርሴሽን በወቅቱም የተደረጉትን ነገሮች በዲቴል የተቀመጠበት ሁኔታ አለ። እንደምትመለከቱት ፕሮሞት ያደረጉት እያደገች ያለች ዲሞክራቲክ ሀገር እንደሆነች በአፍሪካ የምትገኝ በተጨማሪም ሶማሌላንድ ዩኒክ የሆነ አመራር እንዳላት ሁሉ ተናግረው ነበር በወቅቱ። እናም የሚያሳየው ይህ ቦታ ትላልቅ የሆነ ፖለቲካል ውሳኔዎች የሚወሰኑበትና ሎቢ የሚደረግበት ቦታ እንደሆነ ነው። ሙዚቀኞችና የፊልም አክተሮች ብቻ አይደለም እየፈሩ ያሉት የተለያዩ የሀገር መሪዎች በአሁኑ ወቅት እጅግ በጣም ከባድ የሆነ ቴንሽን ውስጥ ገብተዋል። ከዚህ ውስጥ ማሳያው እንግዲህ ሶማሌላንድ እዛ ሄዳ ያደረገችው ነገር መውጣቱ ነው። የተለያዩ የአፍሪካ ሀገራት መሪዎችም በዚህ ኤክስፔክት ይደረጋሉ። ብዙዎችም እጅግ በጣም ከባድ የሆነ ድንጋጤ ላይ ናቸው። ብሩክ ነኝ። አዲስ ነገር ካለ መለሳለሁ። ፎሎ እና ላይክ ማድረግ እንዳትረሱ። መልካም ቀን።